አንድ ጠበቅ ያለ እውነት በአብርሃም ጉዳይ እንነግራቸዋለን። ነገር ግን ከዛ በፊት በትናንትናው እንግዲህ እንዳየነው ትንሽ ጠንከር ያለ ነገር ትናንትና ተፈጥሯል። ያንን በግልጽ ለእናንተ የምንነግራችሁ ይሆናል። የአብርሃም ወደ ሩታ መመለስ፣ የአብርሃም እንደገና ወደ ልጁ መመለስ የሚያስደስታችሁ፣ የልጆች ተበትኖ መኖር የሚያሳስባችሁ፣ ስለ ትዳር ጥሩ አመለካከት ያላችሁ እንዲሁም ደግሞ የሩታ ልፋት መጨረሻው አምሯል ብላችሁ ለምታስቡ ሰዎች በሙሉ እንኳን ደስ አላችሁ። አብርሃም ትናንትና ሀሳቡን በግልጽ ተናግሯል። ይህንን የገለጸበት መንገድ ደስ የሚል እንዲሁም ደግሞ ሩታ ዘንድ ተቀባይነት ያገኘ ሲሆን ነገር ግን በሄርሜላ በኩል የተፈጠረውን አንድ ከባድ እውነት ወደ እናንተ እናደርሳችሁ ይሆናል። ሰላም የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ፣ ሰርታችሁ ለሀገራችሁ በሰላም ያብቃችሁ። እንዲሁም እንግዲህ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ከኛ እውነተኛ ትክክለኛ መረጃ የምናደርሳችሁ ይሆናል ማለት ነው። ስለዚህም የኛ ቤተሰብ እንድትሆኑ በአክብሮት በፍቅር እንጠይቃቸዋለን። ሰብስክራይብ በማድረግ ቤተሰብ አድርጉን። እንግዲህ ትናንትና የተፈጠረውን ነገር ትክክለኛውን ውሳኔ እንግዲህ አብርሃም በራሱ መንገድ ወስኗል። ነገር ግን ይህ ውሳኔ አብርሃምን በምን ግፊት ነው፣ አብርሃም በራሱ ፍላጎት ነው ይሄን ያደረገው የሚለው ነገር የብዙ ሰው ጥያቄ ቢሆንም ነገር ግን በሩታ በኩል ያሉ ወዳጆች እንዲሁም ደግሞ በአብርሃም በኩል ያሉ ለአብርሃም ጥሩ የሚያስቡ ሰዎች ወደ ትዳሩ መመለሱ ልክ ነው፣ ምንም ስህተት የለውም፣ ልዑልን የመሰለ ልጅ ትቶ ወዴት ይሄዳል በማለት እንግዲህ ሲናገሩ ነበረ። የአብርሃም ወደ ትዳሩ መመለስ ደስ የሚያሰኝ የሩታንም ደግሞ ያው የለፋችበትን ነገር ያገኘችበት ቢሆንም ነገር ግን በአብዛኛው ሰዎች ዘንድም ደግሞ ቅሬታ የፈጠረበት መንገድ አለ። እኛ እንግዲህ ለእናንተ ትክክለኛውን እውነተኛውን እንዲሁም ደግሞ ሚዛናዊውን የሆነ መረጃ እንሰጣችኋለን። እናንተም ደግሞ ስለ እውነት ብላችሁ እንዲሁም ደግሞ ትክክለኛውን ሀሳባችሁን ኮመንት ላይ ታሰፍሩልናላችሁ ማለት ነው። እንግዲህ ትናንትና አብርሃም ወደ ቤቱ ወደ ሩታ ተመልሷል። በዚህም ሰዓት እንግዲህ የዳዊትና የቡዜን አመጣጥ አይተናል ሁላችንም። ከዛ በኋላ እንግዲህ የተፈጠሩት ነገሮች እጅግ በጣም ውስብስብ ቢሆኑም ነገር ግን በሩታ ዘንድ ምንም አይነት ነገር እንዳልተፈጠረ የተረጋጋ አይነት ስሜት በደንብ ሲነበብባት ነበረ። ይህ ነገር ምንድን ነው ተብሎ ከተጠየቀ የአብርሃም አጠገቧ መሆኗ አሁን ላይ ሩታን አረጋግቷታል። ለማንም መጥፎ ነገር መመለስ አትፈልግም። ማንንም መጥፎ ነገር መናገር አትፈልግም። ከዛ አልፎ እንግዲህ ትናንትና እራሳቸው የአብርሃም ቤተሰቦች የሩታን ሚስትነት የአብርሃም ባለቤት መሆኗን እንግዲህ ተቀብለዋል። ከዛ በኋላ ግን አብርሽ ያደረገው ነገር ብዙዎችን አስደንግጧል። እንዲሁም ደግሞ ብዙዎችን ደግሞ ደስ የሚል ሀሳብ ነው። ስለዚህ አስጨብጭቧል ማለት ነው። ይህንን ሀሳብ ሁለቱንም እኛ በግልጽ ለእናንተ እንነግራቸዋለን። በመጀመሪያ ደረጃ አብርሃም ለሁሉም ነው ማስጠንቀቂያ የሰጠው። ከዚህ በኋላ በእኔ ትዳር በእኔ ህይወት ማንም ጣልቃ የመግባት መብት የለውም። እኔ ለሩታ ባለቤቷ ነኝ፣ እንዲሁም ደግሞ ለልጄ አባት ነኝ። በዚህ ሰዓት እኔ ለቤተሰቤና ለትዳሬ አስፈልጋለሁ። ልጄን ማሳደግ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መምራት ፈልጋለሁ። ስለዚህ ከዚህ በኋላ ለምታመጡት ጫና እኔ ላይም ሆነ ባለቤቴ ላይ ሩታ ላይም ቢሆን ከዚህ በኋላ ታቆማላችሁ። ካልሆነ ግን ቀጣይ የሚሄደው እርምጃ በእኔ በኩልና በከፋ ይሆናል። ስለዚህ ማናችሁንም ከዚህ በኋላ በትዳሬ በህይወቴ ጣልቃ እንድትገቡ አልፈልግም። ስለዚህ እባካችሁን ትዳራችን እንኑርበት፣ ከህይወታችን ውጡ። እኔ ባለሁበት የጤና እክል ደረጃ ማስታመምም ማሳከምም ካለባት ባለቤቴ ያለች፣ እሷ ኃላፊነቱን ወስዳ እኔን ታሳክመኛለች። ከዚህ በኋላ ያለው ነገር ስለ ሁሉም ነገር ስላደረጋችሁልኝ ነገር በሙሉ ስላሰባችሁልኝ ነገር በሙሉ አመሰግናለሁ። በእኔና በሩታ መሀል ግን ከዚህ በኋላ ማንም ጣልቃ እንዲገባ አልፈልግም በማለት እንግዲህ አብርሃም ጠንከር ያለ ሀሳቡን ገልጿል። ከዛ በተጨማሪ እንግዲህ በማስጠንቀቂያ በሚመስል መልኩ ባለቤቴን የመናገርም ሆነ እሷን የመውቀስ እሷ ላይ የመጮ ማንም መብት አልሰጣችሁም፣ ከዚህ በኋላ ታቆማላችሁ በማለት እንግዲህ ለገዛ ቤተሰቦቹ እንደ ማስጠንቀቂያ አይነት መልእክት አስተላልፎላቸዋል ማለት ነው። እንግዲህ አብርሃም ይሄን ሁሉ ነገር ሲናገር እዛው ቆማ ሄርሜላም ትሰማ ነበረ። የሄርሜላ ጉዳይ እስካሁን እልባት ያላገኘለት እንዲሁ ከንቱ ልፋት እንዲሁም ደግሞ የሄርሜላ ራሷን በራሷ እያወረደችበት የመጣችበት ጊዜ ሆኗል። እንግዲህ ሄርሜላ እጅግ በጣም እኛ
የምታሳዝነን አይነት ሴት ነች። ምክንያቱም ከልቧ አፍቅራና ወዳ ነው ከአብርሃም ጋር እስካሁን እንደዚህ እየሆነች ያለችው። ነገር ግን ሄርሜላ ቦታዋን አላወቀችም። ሄርሜላ ጊዜዋን አልተጠቀመችበትም። ሄርሜላ ማንነቷን አላከበረችም። ስለዚህ በሄርሜላ ዙሪያም አንድ በጣም ጠንከር ያለ ነገር እዛው ፊት ለፊቷ ተናግሯታል። ላጠፋሁት ጥፋት ይቅርታ ልጠይቅሽ ዝግጁ ነኝ። ያለፈው ህይወቴን በማስተካከል ላይ ስለሆንኩኝ አንቺን ከበደልኩሽ፣ አንቺን ካሳዘንኩሽ በማንኛውም ሰዓትና ጊዜ ይቅርታ ልጠይቅሽ እችላለሁ። ነገር ግን ከዚህ በኋላ እኔ በምገኝበት ቦታ፣ ቤተሰቦቼ በሚገኙበት ቦታ እንድትገኝ አልፈልግም። ከዚህ በኋላ ከህይወቴ እንድትወጪ እኔ በአክብሮት እጠይቅሻለሁ። ላጠፋሁት ነገር፣ ለበደልኩሽ ነገር በሙሉ ይቅርታ ጠይቃለሁ። ሰው ነኝ፣ ስህተት ሰራለሁ። ያለፈው ህይወቴን ግን ማስተካከል ስላለብኝ ተመልሻለሁ። አንቺን ለበደልኩሽ ግን አሁንም ደጋግሜ ይቅርታ ጠይቃለሁ በማለት እንግዲህ እዛው ፊት ለፊቷ አብርሃም ለሄርሜላ ይህንን መልእክቱን አስተላልፎላታል። ውድ ቤተሰቦቻችን የሄርሜላን ልብ ስብራት ማሰብ ነው እየሆነችበት ካለው ሁኔታ፣ አብሯት ካሉት ሰዎች ግፊት አንጻር ሄርሜላ ለአብርሽ ያላት ጉጉት፣ ለአብርሽ ያላት አብሮ መሆን እንግዲህ በግልጽ የሚታይ ነው። ነገር ግን አንድ እውነታ ልንገራችሁ፣ እመኑኝ፣ ይህን እውነታ ምንም ልትከራከሩበት እንዲሁም ደግሞ ሀሳብ ልትሰጡበት የምችሉት በጥሩ ጎን ነው። ሄርሜላ ትክክለኛ ሴት፣ አፍቃሪ ሴት፣ ወዳጅ ሴት፣ ጠንካራ ሴት ነች። ነገር ግን ቦታዋንና ጊዜዋን አላወቀችም። አንዳንዴ እኮ ያለ ቦታው ያለ ጊዜው የተገኘ ነገር ርካሽ ነው። ውድ የሆነም ነገር ቢሆን በቦታው ካልሆነ በስተቀር ያለ ቦታው ከተገኘ ርካሽ ነው። ማንም ያንን ነገር ሊያየው ሊፈልገው አይችልም። ሄርሜላ እንደዛ ነው የሆነችው። ፊት ለፊት የአብርሃም ቤተሰቦች ቆመው የሩታን ሚስትነት እየመሰከሩ ከእሷ ጋር እንደፈለገ መሆን እንደሚችል እየተናገሩ እሷ ቆማ እያየች ነበረ። ሄርሜላ እያሉ የሚጠሯት ሰዎች እንኳን ለእሷ ቦታ አልሰጧትም። ስለዚህ ሄርሜላ ምን መቀየር ያልቻለች ልጅ ነች። ለምንድን ነው እሱ ወደ ራሷ ማትመለከተው? አብርሃም ሄርሜላ ላይ የሰራው ትልቅ በደል አለ። ወደደም ጠላም ማመን ያለበት ጉዳይ አለ። እችን ልጅ አብሮ አድርጎ ቀለበት እስከ ማሰር ያደረሰላት ይወደኛል ብላ ስላሰበች ነው አብራ እንደዛ ስትሆን የነበረው። ነገር ግን አብርሃም ይሄን ነገር እያደረገ ያለው አውቆ ከሆነ ወይም ደግሞ ከሷ ለመሸሽ ከሆነ ይሄን ነገር እያደረገ ያለው ይሄንን ፈጣሪም ይጠይቀዋል። ነገር ግን ወዶና ፈቅዶ ከሆነ ወደ ትዳሩ የተመለሰው ተጸጽቶ ከሆነ ግን ሄርሜላ መቀበል ግድ ይላታል። ምክንያቱም ሚስትና ልጅ እዛ ጋር ትዳር አለው። ምንም ለሷ የሚጠቅማትም ነገር የለም። ነገ ላይ እኮ ድራቢ ሚስት ከመሆኑ ውጭ ሌላ ምንም ብታመጣው ነገር የለም። ስለዚህ ሄርሜላ መመልከት ካለባት በዚህ ጊዜ መንቃት አለባት። አብርሃምን ለአንዴና ለመጨረሻ ጊዜ መተው ነው ያለባት። በቃ ወደደችም ጠላችም አብርሃም ከዚህ በኋላ ለሷ የሚሆን አይነት ሰው አይደለም። እንደው ይታመምም የሆነ ራሱን ሆኖ ባይሆንም ቢመለስም አብርሃም ሄርሜላ የሚሆን አይነት ወንድ አይደለም። ሄርሜላ በራሷ ጠንካራ መሆን ምችል ልጅ ነች። በጣም ውብ ልጅ ነች። በጣም ጠንካራ ልጅ ነች። ስለዚህ ኃላፊነቱን ወስዳ በራሷ ላይ መስራት አለባት። ራሷ የሚገባትን ሰው መፈለግ አለባት። ፈጣሪም ደግሞ ይህንን ልቧን እንዲሁም ደግሞ ንጽህነቷን አይቶ የተሻለ ሰው ሊሰጣት ሊሆን ይችላል። ስለዚህ ሄርሜላ እባክሽን ርካሽ ሆነሽ ራስሽን አታስቀምጪ። እጅግ በጣም ውድ ልጅ ነሽ። ቦታሽን እወቂ። ሰዎች በተገኙበት ቦታ በሙሉ አትገኚ። ከዚህ በኋላ ያለሽን የህይወት መንገድ ማስተካከል ይገባሻል። ይሄ እውነት ነው፣ መቀበልም ያለብሽ ሀሳብ ነው። ስለዚህ ሄርሜላን እባካችሁ አጠገቧ ያላችሁ ሰዎች በዚህ መንገድ ልትረዷት ይገባል። በቃ ከዚህ በኋላ አብርሃም ከተባለ ሰውና ከቤተሰቡ መራቅ አለባት። በድሏታል፣ አዝናበታለች። ስለዚህ ይህንን ነገር በሙሉ ለአምላኳ ሰጥታ እሱ መፍትሄ ያለው ፈጣሪ ጋር ነውና እሱ መፍትሄውን እንዲሰጣት ለራሷ ማሳመን ያለባት እንላለን። ውድ ቤተሰቦቻችን ይህ ሀሳብ ትክክለኛ ሀሳብ ነው። የሁሉም ሀሳብ ደግሞ ሰምሮ እንዲሁም ደግሞ ትክክለኛውን ነገር ፈጣሪ ያሳይቷቸው ትክክለኛውን መንገድ እንዲከተሉ ለሁሉም እንግዲህ ምኞታችን ነው። ውድ ቤተሰቦቻችን አብራችሁን ስላላችሁ አብራችሁን ስለምትሆኑ ከልብ እናመሰግናለን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ አሁንም ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላሙና ጤናውን ይስጣችሁ። ሀሳባችሁን ግን ኮመንት ላይ አስፍሩልን። ሰብስክራይብ ማድረጓን ግን እንዳትረሷት።